እነዚህ የምታዩቸው እህትና ወንድሞቻችን ሙስሊም ማህበረሰብን የኢድ አል-ፈጥር በዓልን አብረን መዋል አለብን ማስፈጠር አለብን ብለው በየዓመቱ የእናት አቅመ ደካሞች መረዳጃ ማህበር ነው መጠሪያው። ሁሌም በየዓመቱ እንደዚህ ያደረጉ ሙስሊም ማህበረሰብ ጋር አብረው የወጡናቸው እንደምታዩቸው። ነገር ግን እስልምናንም አብረን ስንደርስ አብረን ስንኖር የሚያምርብንና ወንድሞቻችን ማስፈጠር ይኖርብናል ብለው እንደምታዩቸው ጀምሮ እየገፉ ያዘጋጁት ዱዓ እንድታረጉላቸው ያስፈልጋል። ሁለተኛ እነሱ የዛሬ ሳምንት አካባቢ ይመስለኛል ትንሣኤ ክፈት በሰላም አድርሶ ሰዎች አስፈላጊ በመሆኑ በዚህ መልኩ ንግግሬን እቋጫለሁ። ዱዓ በመጨረሻ ሰዎቻችን ያደርጋሉ። እናንተ ፕሮግራሙን አሁን ሰዓት ጀምሮ ንግግራችን እንድታደርጉ ነው የምጋብዘው። አመሰግናለሁ። እናመሰግናለን በጣም እንግዲህ በቅድሚያ ማህበራችን እናት አቅመ ደካሞች መረዳጃ ማህበር ይባላል። ከዚህ ከዓመታት በፊት ጀምሮ የሙስሊምና የክርስቲያን እምነት ተከታዮችን አቅም የሌላቸውን በመደገፍ የተጀመረ ማህበር ነው። ለእነሱም ቪዲዮውን ሰርተን ስለምንልክላቸው በዋናነት የሚያግዙን ከውጭ ሆነው ገንዘቡን የሚልኩን በእነሱ ሰላምታ ጀምርና ውድ የእናት አቅመ ደካሞች መረዳጃ ማህበር አባላት በሙሉ በሀገር ውጭም በሀገር ውስጥም ያላችሁ እንኳን ለ1447ኛ የኢድ አል-ፈጥር በዓል በሰላም አደረሳችሁ እያለን እኛ ሀገር ውስጥ ያለን የእናት አቅመ ደካሞች መረዳጃ ማህበር ኮሚቴዎች እንግዲህ እዚህ ዛሬ የኢድ በዓልን እነዚህ ሙስሊም ወገኖቻችን ጋር እያከበርን እንገኛለን። እንደሚታወቀው ማህበራችን ዘር፣ ቀለም፣ ሃይማኖት፣ እድሜ፣ ጾታ አይለይም። ሁሉንም የማህበረሰብ ክፍል አቅም በተቻለ መጠን ከዚህ በፊት በዓመት 3 ጊዜ የገንዘብ ድጋፍ ሁሉንም የሃይማኖት ክፍል ሁሉንም የማህበረሰብ ክፍል እናደርጋለን። እንዲሁም ደግሞ የኢድና በክርስትና እምነት ተከታዮች ደግሞ የፋሲካ በዓልን የማዕድ ማጋራት ስራ እየሰራን እንገኛለን። ሁላችሁንም በእነዚህ ወገኖቻችን ስም ከልብ እያመሰገንን በዓሉን እንግዲህ አብረን እያከበርን ነው የምንገኘው። እናንተንም የእናት አቅመ ደካሞች መረዳጃ ማህበር በተለይ በሁሉም የዓለሚቱ ክፍል ያላችሁ ከሀገር ውጭ ያላችሁ አይዟችሁ በርቱ ከጎናችሁ ነን እያላችሁ የገንዘብ ድጋፍ ስለምታደርጉልን ከልብ እናመሰግናለን። እግዚአብሔር ይስጥልን። ለቀጣይም ድጋፋችሁ አይለየን እንላለን። እሺ ውድ ወገኖች እንኳንም ለ1447 ኢድ በዓል በሰላም አደረሳችሁ። ከዚሁ በመቀጠል እንግዲህ እንደሚታወቀው እናት አቅመ ደካሞች መረዳጃ ማህበር ዘር፣ ሃይማኖት፣ ቋንቋ አይለይም። ሁሉንም ነው ትልም የማዕድ ማጋራት የሚደረገው በኢድና ለክርስቲያኖች በፋሲካ ለሙስሊሞች በኢድ ጊዜ ነው። ከዛ ውጭ ያለውን ለሙስሊም ለክርስቲያኖችም የተወሰነ ሳንቲም ነው የሚሰጠው በሁሉም በቀበሌዎቻችን ማለት ነው። ስለዚህ እናት አቅመ ደካማ መረዳጃ ማህበሮች በውጭም ያላችሁ በሀገር ውስጥም ያላችሁ እግዚአብሔር ይስጣችሁ። ለእነዚህ አቅመ ደካሞች ስም እግዚአብሔር ይስጣችሁ። በያላችሁበት ይጠብቃችሁ። ሀገራችን ሰላም ያድርግልናል። ትልቁ ነገር ሰላም ነውና ትልቁ ነገር ሰላም ነው። ሰላም ሲሆን አብረን መብላት መጠጣት ይመጣል። ሀገራችንም ሰላም ያድርገው። እናንተንም ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። እንላለን። እግዚአብሔር ይስጥልን። መልካም በዓል። እንግዲህ የዘንድሮ የኢድ በዓል ደግሞ ለየት የሚያደርገው እነዚህ የምታዩቸው አስተባባሪ ወንድሞቻችን ሙሉ ቀን ውለው በጣም በሚገርም ሁኔታ ደግሞ እነሱ ቅድሚያ ያሉትን አቅመ ደካሞች እዚህ የመጡትን ማዕድ ካጋሩ በኋላ ከተረፈ ነው ምግብኛ መመገብ የምንችለው ከዚህ ውጭ አንመገብም እያሉ ነው እና እነሱንም አመስግኑልን። ልዩ በሚያደርግ ሁኔታ ደግሞ እንግዲህ ወላጅ አልባ ህጻናትን ጨምረው አምጥተው እዚሁ የማዕድ ማጋራቱን እያከናወኑ ይገኛሉ። የእናት አቅመ ደካሞች መረዳጃ ማህበር እጅግ አድርገን እናመሰግናለን። ሁላችሁ መርቋቸው። የእናት አቅመ ደካሞች መረዳጃ ማህበር አባላት በሙሉ እያላችሁ እንግዲህ መርቋቸው፣ ዱዓ አድርጉላቸው። እኛንም በተመሳሳይ ማለት ነው።
አጠቃላይ ህዝብ የሚደግሙበት አቅም እየተስጣቸው ያቆያቸው ያኑራቸው ጤናቸውንም ሁሉም ይሰፋል። ሀገራችን ሰላም እንዳለ ሀገራችን ሸድሪስ ባሉላቸው በውስጥ ጓያሉ የውስጥ ጓ ይነሱ እንደዚህ ያለ ሰው የለም። ሁሉም ይራባ የእነሱ ዘር ይርባ ኩባን ያዳርጋቸው። አላህ ደግሞ በረህመቱ እርቁን ያወርድልን። እርቁ ወርዶ ሁሉ ይስማማ። እንደዚህ አላሉ ይስፋ። ዓለም አቀፍ ሁላ በሙሉ ይስማማ። እርቅ አላህ ያውርድ። እርቅ አላህ ያውርድ በእነሱ በእነዚህ ስበብ እነዚህ መጀን እነሱ መጀን እነሱ ደግሞ ኩባንያ ሆነው አካፋይ የሆኑ እዚህ እናንተ ደግሞ ኩባንያ ያላጋችሁ እንደው ሌላ የሚለው ነገር የለም። በውስጥ ጓያ ነው እንደው እዚህ ላይ ነው ተገጥመልኛል፣ ተመተሳሰኛል፣ ተመዋጥኛል። ይሄ ነው እና አላህ ደግሞ እርቁ በዓለም ላይ ያለ እርቁ ይውረድ። አሁን በእነሱ ደግሞ ይጠበቁ። አሁን ይሁን አመሰግናለሁ። ሰጠን